السلام عليكم ورحمة الله وبركاته. سلام ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? እኛ ጋር ሁሉ ሰላም ነው ወላሂ አልሐምዱሊላህ። እንዴት ይዟችኋል? ብርዱ እንዴት ነው? ብርዱ እኮ ኃይል አድርጓል። አላህ ያቀልልን እንግዲህ ኢንሻአላህ። ሸህር ረመዳንም እየደረሰ ነው። አላህ በሰላም ያድርሰን። ከአመት አመት አልሐምዱሊላህ ያደረሰን ጌታ እና እንዴት ናችሁ? ደህና ናችሁ? ምን እያያችሁ ነው? ምን ይታያችኋል? አይ አንቺ ደግሞ እንግዲህ ተይ ረባሽ ናት። ሂክማ የምትባል ሴት አለ እዚህ የሚያውቃት አኪድ ያውቃል። ኧረ ሴትዮ ህግ አምላሽ ቆይ ላውራበት። አንቺ ብያወራሽ ነው ማሻአላህ። እና ወደች እንዴት ናችሁ? ደህና ናችሁ? ያለ ሰብስክራይብም ላይክም እያደረጋችሁ ነው። ማሻአላህ እየበዛልኝ ነው አሁን እንኳን ተስፋ ያልቆረጠ የፈለገውን ያገኛል ይልሻል። ይሄ ነው እና ወደቼ ዛሬ የምታዩት እንደኔ መልካም ሴት ካለ መቼም በኮሜንት ላይ እንደሚጽፍልኝ እርግጠኛ ነኝ፣ እንደምትጽፍልኝ ማለት ነው። እንደኔ በቃ ለባለቤቷ የምታስብ ሴት አለች ብላችሁ ታስባላችሁ? እንጃ እንግዲህ ይሄ ሁሉ የምታዩት መቼም ለሳራውላችሁ አታስቡ አይደለ? እንግዲህ ባለቤቴን ማለት ነው። አይ ትንሽ ጠብቁ፣ ትንሽ ጓጓ፣ ላዚም መጓጓት አለባችሁ። አላክል ይላል ማለት ነው። ይሄ እንደምታዩት እያዘጋጀሁ ነው። ለምን እንዳዘጋጀሁ ደግሞ ልንገራችሁ መሰለኝ። እስኪ ለምን ይመስላችኋል? እቺም ይሄ ሁላ ለሰዓዳ ነው ማለት አታስቡትም። ይሄ በጎን እያጠፋች ነው ሴትዮዋም። እዚህም ጓደኞቼ እየላጡ ነው። አይ ይሄ ደግሞ መጣ። አንቺ ማንቺ ነው አውሪ ነው ልጨርስ እንጂ ከልሚያ እና ወደቼ ማረቼ ፍቅሮቼ ብላለች ሀይባ። እና እንደምታዩት ማለት ነው እንደምታዩት ሐሩፉ ደግሞ ኩሽና ነው። እና ሊላሂ ሂክማ ማልቀረ በነገራችን ላይ እና ወደ ገደለ ስገባ ይኸው ለምላሽ እያዘጋጀሁት ነው። ሰምታችኋል ማለት ነው። ምላሽ እንደምጠራችሁ ተስፋ አለኝ። እናንተ ተዘጋጁ። እንደኔ ደግሞ መልካም ሴት መሆን አለባችሁ። እሺ ባላችሁን በቻላችሁት ነገር ማስደሰት አለ አይደል? እንግዲህ አታግባ ይባሉን ተፈቅዶላቸዋል። እንኳን አገቡ እንኳን የሚያግቡ ሶስተኛም ሲያገቡ የበለጠ እናረጋለንና ዛሬ በቃ ምላሽ ሂክማ አረቴ እሷም ያባቷን እንትን እያዘጋጀች ነው ማለት ነው። የለድምጤ ግን ይቅርታ ወላሂ ድምጤ በጣም ያምራል። ጉፋን ይዞኝ ነው እና ይሄን ይመስላል። እያዘጋጀሁ ነው። ባሉኳን ፋርጌ መዳም ጋር ልጠራው ማለት ነው። ምን ትላላችሁ? ሊከብዳችሁ ይችላል። ነገር ግን ባላችሁን የምትወዱ ከሆነ የሱ ደስታ ሊያስደስታችሁ ይገባል። ያ ባለቤታችሁ ወዶ ፈቅዶ እስካረገው ድረስ እንደገና ደግሞ ሐራም አይደለም። ሰው ሐራም ሲሰራ ራሱ ለምሳሌ ሐራም ሲሰሩ ለምሳሌ ሰው ተሳስቶ ነው ብሎ ይታለፋል አይደለም? ስለዚህ እኔ ደግሞ ባለቤቴ ውድ ባለቤቴ እኔ ልጆች አባት አገባኝ ምንም አላረገም እና ጥሩ ነው። ትዳር ጥሩ ነው። ለእህቶቻችን ማሰበው ጥሩ ነው ብዬ አስባለሁኝና ምን ልላችሁ ነው? እንደኔ ደግሳችሁ ጥሩት። ደግሞ ሌላ ቀርጽላችኋለሁ። እዛው ድረስ ደህና ሆኑ። ላይክ ሰብስክራይብ ግን እንዳይለያችሁ።